ሰላም ሰላም ቤተሰብ ኢትዮጵያን ኤርትራን እህት ወንድሞች እንዴት ናችሁ? ደህና ናችሁ ሆይ? ይሄ የኔ የዩቲዩብ ቻናሌ ነው። በዩቲዩብ ቻናሌ ላይ አንዳንድ ሀሳቦችን ከቤተሰቦቻችን ጋር ሊሆን ይችላል፣ ከጓደኞቻችን ጋር ሊሆን ይችላል፣ በስራ ህይወት ሊሆን ይችላል። አንዳንድ ሚስ አንደርስታንዲንጎች አሉ። ሚስ አንደርስታንዲንጎች ብቻ ሳይሆኑ ሰዎች አንዳንዴ ባልተገባ ሁኔታ በተሳሳተ ሁኔታ አንደርስታንድ ያደርጉናል እና በዚህ ዩቲዩብ ቻናል እነዚህ ነገሮች እንማማራለን፣ እንወያያለን። እንዴት ነው ሶልቭ ማድረግ ያለብን የሚለውን ነገር እንማማራለን እና ቤተሰብ የምጠይቀው ነገር ምንድነው? ላይክ ቻናሌን ሰብስክራይብ፣ ሼር፣ ኮፒ ሊንክ እና ኮሜንት በማድረግ አበረታቱኝ። ስለ ብዙ ነገሮች ልንማር እንችላለን። ስለ ሃይማኖታችን ሊሆን ይችላል፣ በስደት ስላሳለፍነው ኤክስፔሪንስ ሊሆን ይችላል። ብዙ ነገሮች ልንማማር ስለምንችል የእናንተ ሰብስክራይብ ማድረግ፣ ኮሜንት ማድረግ፣ ኮፒ ሊንክ፣ ሼር ማድረግ እኔን ስለሚያበረታታኝና ወደፊት ጥሩ ሀሳቦችን ይዤ እንድንገናኝ እንድንማማር ስለሚረዳን የእናንተን እርዳታ እፈልጋለሁ። ያው ኮፒ ሊንክ ሼር ማድረግን አትርሱ። በተረፈ ያው መጨቅጨቅ እንዳይሆንብኝ ብዙ ነገሮችን እንማማራለን። ስለ ላይፍ፣ ስለ ሪያሊቲ ነገሮች እናወራለን። ማለትም ብዙዎቻችን በህይወታችን ብዙ ባልገመትነው መንገድ ሰዎች ተረድተውን ግን ምንድነው ግን ያው ሪዝኑ ያ እንዳልሆነ እኛ መጥፎ ስለሆንን ሳይሆን ወይም ደግሞ እኛ ሆን ብለን ያደረግነው ነገር እንደሆነ ግን ሳንማማርበት ቤተሰቦቻችን ሊሆን ይችላል፣ ጓደኞቻችን ሊሆን ይችላል፣ ከስራ ቦታ የስራ ባልደረቦቻችን ሊሆን ይችላል፣ ሳንግባባ ዲስከስ አድርገን ሳንፈታው እንዲሁ ስንተያየ የምንጠላላ ብዙ በህይወታችን ብዙ ሰዎች አሉና ስለዛ ነገሮች እናወራለን፣ እንነጋገራለን። እና እኔ ዩቲዩብ ቻናሌን እንግዲህ ክሬት ያደረኩት ለዚህ ሀሳብ ነው እና በዚህ ነገር ላይ እንድንማማር ስለምፈልግ ፕሊዝ ሰብስክራይብ እያደረጋችሁ፣ ላይክ ኮሜንት እያደረጋችሁ፣ ሼር እያደረጋችሁ እንማማራለን ማለት ነው። እና ፕሊዝ ቤተሰብ የእናንተን ሰፖርት ፈልጋለሁ። እኔ ብዙ በህይወቴ የሚያለፉ ብዙ ነገሮች ስላሉ ከህይወቴ ተነስቼ ብዙ ነገሮችን ጋይድ ማድረግ ፈልጋለሁ። እኔ ምሳሌ መሆን ከቻልኩ ምሳሌ ሆኜ እህቶቼን መርዳት ፈልጋለሁ። አይዲያ ሼር መደራረግ ፈልጋለሁ። ስለዚህ ቤተሰብ ሰብስክራይብ አድርጉ ለማለት ነው። እንግዲህ ወደ ፕሮግራሜ ስገባ ደግሞ ብዙዎቻችሁ እንደምትከተሉኝ ተስፋ አደርጋለሁ። እወዳችኋለሁ። ቻው